እስኪ ዶሴው ይውጣ የምትጠየቅ ቁጭ በል። ወንጀልን ሳላውቀው ያለቀት ለመሆኑ እንዴት ብትደፍር ነው እህታችንን ያስረገዝካት? ምን? ቁጭ በል ወንድሜ። ማን ነው? 10 አለቃ። ምን? ማን ነው? 50 አለቃ። እሺ አቶ ቃላ ሰው ተሳስተዋል። እኔ ሄኖክ ነኝ ማለቴ በአምላክ ጓደኛ። አብረን የተማርነው አብረን ነው የምታጠነው። እንዴ እኔ እንኳን ላስረግዛት ስሚያት እንኳን አላውቅም። ንገሪያቸው እንጂ ማሚ። አንቺ አስረገዘኛልሽ ውርጋጤ ነው አይደል? አዎ እሱ ነው። ምን የምታወሪው? ከኔ ጋር ተኝተሻል? ቁጥር ያኔ ነው እንጂ አርፎ መቀመጥ። አሁን አትወራጥ ንጹህ ለመምሰል። እኔ ከገረመኝ ማስረገዙን ያስረግዝ ህጓን ወስዶ ሲያበቃ እንደማንም የመንገድ ሴት የኛን እህት ሊክድ ይሞክራል እንዴ? አረ በፈጠራችሁ እናንተ ሰዎች እንዴ ምንድነው የምታወሩት? የምን ማርገዝ ነው? የምን መካድ? እኔ ጫፏንም አልነካዋትም። ስማ ትምህርት ቤትም ሁሉም ቦታ ጠይቄያለሁ። የነገሩኝ አንተ ፍቅረኛ እንደሆንክ ነው። በእርግጥ ስለምንቃለድ ስለምንላፋ ሁሌ ሰው እንደዛ ስለሚያየን የሚያስበው እንደዛ ነው። እኛ ግን ቤስት ፍሬንድ ብቻ ነን። በእርግጥ ቤስት ፍሬንድ ነበርን፣ ነገር ግን እሱ ያፈቅረኝ ነበር። ዋሻው? አዎ አፈቅርሽ ነበር፣ ነገር ግን ገና በፊት ነግሬሽ እንደማየው ነግረሽ ነው ጓደኛ ይሆን። ደግሞ አንቺን በጣም የምታፈቅሪው ልጅ ነበር። እንደውም ሰሞኑን እያወራኝ ነው ብለሽኝ ነው። ውሸት። እኔ ማንንም የማፈቅረው ሰው አልነበረም። አንድ ቀን በተማሪዎች በተዘጋጀ ፓርቲ ላይ አብረን ሄድን። ከዛ እኔ መጠጥ ስጠጣ፣ አንተ ግን ውሃ ነበር ስትጠጣ የነበረው። ከዛ ሳመኝ፣ እኔም ሳምኩት። ከዛ አብረን አደር። አረ በፈጣሪ ምንድነው የምታወሪው? እንደማፈቅርሽ ሁሉም ስላወቀ ብቻ ማርገዝሽን በእኔ ላይ ደመደምሽው? ባሚ በሁለት ቢላ ትወጊኛለሽ። ስማ 2 ምርጫ አለ። አንደኛው ያስረገዝከው ልጅ ማመንና እህታችንን ማግባት፣ አለበለዚያ ደግሞ እቺ ልጅ በመድፈር ወንጀል ወህኒ መውረድ። አስብበት። አንድ ቀን ሰጥቻለሁ። ቀጣይ ፓርት አለው መሰለኝ። ምናልባት ከተመቻችሁ ኔክስት ማመጣላችሁ ይሆናል። ግን የሆነ ደስ የሚል ቫይብ አለው።